ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር አልሐምዱሊላህ። ይሄን ማን ያስታውሳል? ማን ያስታውሳል? ወፍጮ ስራ ማብራት የለም እናንተ ጋር ለሁለት ይጨፋጭፋል። እንግዲህ ይሄንን አስታውሱ። ምንም አትርሱ። ይሄንን መጨረሻውን ድረስ ተከታተሉ። ብር ላክልኝ ብዬ አላኩም ታዲያ። ይሄ ገዋያ ይባላል። አታደቂው ለሽሮ ነው። ለማለት ልክው ነው። ቲቶለ ለካ አራማከሽ አስተስናቱ ለማለት ልክ ለህዝብ እንደምታዩት እንደዚህ ወይ ሩቆ እንትን ምንድነው ዋክሽ እንደዚህ አድርገን ማን ነው የመጣው? እንደዚህ አድርገን አራክሽ ማነው? ዋይ ውሃ የቀዳው ነው ያቸው። እዚህ ጋር ደግሞ ያለን ነገር እንደዚህ ነው። ውሃ ምንቀዳው ውሃ ከማጣት ብለን በዚህ መልክ የሰራን ያለ ነው። የትላንትናውን አተር ያያችሁ ጨረስንለትና አሁን ማበጠር ደርሰናል። ነገ ደግሞ ለወፍጮ እንወስደዋለን ማለት ነው። በዚህ መልክ ነው የምንሰራው ማለት ነው። አብራችን ሆነ በዚህ መልክ ጨርሰንለታል። ፀሐይ ይሞቀውና በሁለት ቀኑ እንደዚህ አስፈጫዋለሁ። አብረን እናያለን ማለት ነው ኢንሻአላህ። ይሄ ሳልቀርጽ ቀራሁት። ባለፈው የፈጀሁት በእጃችን የሸከሸክ ነው ሽሮ በዚህ መልክ ጨርሰንለታል። አስፈጭተን ዛሬ አመጣን። በጣም ቾክዬ ነበር ቢገርማችሁ። ለዛ ነው ወፍጮ ረሳሁት ቪዲዮውን መቅረጹን። ወፍጮ ሲፈጭ ማሻአላህ። እስቲ 5 ኪሎ ናት 25 ብር ፈጨልኝ እና ባግናማ እየጨመርን በዚህ ጨምረን እናስገባለን። ደግሞ ቢገርማችሁ ጨው ረሳንበት። ቅመም ጨምረንበታል። በሶብላ ጥቁር አዝሙድ አይደለም፣ በሶብላ ስጋ መጥበሻ፣ ኮረሪማ፣ ጨው ረሳ ነው፣ ኮሰረት ጨምረንበታል። ጨምሩ ይመረጣል። አንደኛ ቢቆይም የመበላሻት ባህሪ አይኖረው። ረስተነው ነው እንጂ ማነው